በአእላፍ እስራኤል እልፍ ጉዳይ በዚህ ጊዜ ያጣል። ምናልባት ግን ሴቶቹ እንደሚሉት የሚከራከሩበት ሕፃን ይሄ ከሆነ ሕፃኑ በሰይፍ ለሁለት ይሰንጠቅ፣ የበድኑ ክፋይ እኩል ይድረሳቸው። አሁን የሕፃኑ እናት በግልጽ ታውቃለች። አንደኛዋ ሴት በሕፃኑ ላይ የተፈረደበት የሞት ፍርድ ሲያስደስታት አይተናል። ሁለተኛዋ ግን ይህን የሞት ፍርድ በጭራሽ የማትቀበለው ሆኖ አግኝተናታል። በዚህም የተፈጥሮ ጠባይ ሕፃኗ ይሙት እያለች ስትጮህ የሰማናት ሴት በእርግጥ የሕፃኑ እናት መሆኗን አረጋግጠናል። ስለዚህ አሁን ፍጠኑና ይህን የሚያምር ሕፃን ከዚህች አመፀኛ ሴት እጅ ላይ ነጥቃችሁ ለእውነተኛዋና ስጡልኝ። Thank you.